በሰው ልጅ ታሪክ ውስጥ ትልቁ ሚስጥር ምንድነው? ስልጣኔ፣ ቴክኖሎጂ ወይስ ከሰማይ በታች ያሉ ድብቅ መንፈሳዊ ኃይላት? አሁን በ2026 ዓለም ወደማይመለስበት መስመር ተሻግራለች። ቢሊዮነሩ ኤለን መስክ በሰዎች ጭንቅላት ውስጥ ቺፕ በመቅበር የሰው ልጅ ከአርቲፊሻል ኢንተለጀንስ ጋር ለማዋሃድ የመጨረሻ ምዕራፍ ጀምሬያለሁ ብሎ ለዓለም ማስተዋወቅ ጀምሯል። ነገር ግን ይህ ቴክኖሎጂ ሳይንሳዊ ግኝት ብቻ አይደለም። በጥንታዊ መጻሕፍት ላይ የተጻፉ አስፈሪ ትንቢቶች፣ የጥንት አማልክት ምስጢራትና የመንፈሳዊያን ዓለም ጦርነት በጥልቀት ስንመረምር የምናገኘው እውነት ግን ከአእምሯችንን ያናውጠናል። የቺፕ ሳይንስ ስኬት ሳይሆን በጥንት ዘመን የነበሩ አጋንንት ወደ ምድር ተመልሰው ሰዎችን የሚቆጣጠሩበት አዲሱ መረብ ነው። ወደ ኋላ እንመለስ። ከሺህ ዓመታት በፊት በጥንታዊቷ ባቢሎንና ሜሶፖታሚያ የሰው ልጅ አእምሮ በመቆጣጠር የሚታወቁ አማልክታት ነበሩ። በጥንታዊ ድርሳናት ዘንድ ባል፣ አስማዱስ እና ሉሲፈር በመባል የሚታወቁ እነዚህ የጨለማ ኃይላት ሁልጊዜም የሰው ልጅ መንፈሳዊ ማንነት ሰርቀው የራሳቸው ባሪያ ለማድረግ ይፈልጋሉ። በጥንት ዘመን ሰዎች ለእነዚህ አማልክት ይሰግዱ፣ ደምም ያፈሱና አካላቸውን አሳልፈው ይሰጡ ነበር። መንፈሳዊ ዓለም እንደሚነግረን አጋንንት ያለ ሰው ፍቃድና ያለ ስምምነት ሰው ሙሉ በሙሉ መቆጣጠር አይችሉም። ታዲያ በጥንታዊ ዘመን በጠንቋዮችና በደገምተኞች አማካኝነት የሚደረጉ አጋንንታዊ ውል ዲሞኒክ ፓክት በ20ኛው ክፍለ ዘመን በቴክኖሎጂ ስም ተቀይሮ መጥቷል። ኤለን መስክ ኒውራሊንክን ሲያስተዋውቅ ሰዎች ከአልጋ ላይ የሚያነሳ በሽታን የሚፈውስና የሰውን ልጅ አቅም የሚያሳድግ እንደሆነ ነግሮናል። ነገር ግን በመንፈሳዊ መነጽር ስናየው ይህ ታላቅ ማታለል ነው። መጽሐፍ ቅዱስ ስለ መጨረሻው ዘመን ሲናገር ሳይገዙና ሳይሸጡ የሚከለክለውን በግንባራቸውን እና በእጅ ላይ የሚደረገውን የ66 የአውሬው ምልክት በግልጽ ያስጠነቅቀናል። አእምሯችንን ከማዕከላዊ ኮምፒውተር ጋር ሲያገናኙ የሰው ልጅን ነፃ ፍቃዱን ፍሪ ዊል ያጣል። ነፃ ፍቃድ ደግሞ ከእግዚአብሔር ለሰው ልጅ የተሰጠ ትልቁ መንፈሳዊ ስጦታ ነው። አስቡት፣ ይህ ቺፕ በጭንቅላታችን ውስጥ ሲቀበር የምታስቡት ሐሳብ፣ የምትመኙት ምኞት አሳልፎ ተርፎም እምነታችሁን በሃኪንግ ወይም በሴንትራል ሰርቨሮች መቀየር ትፈልጋላችሁ? የጥንቱ አጋንንት አዛኤል ለሰው ልጅ የጦር መሳሪያና ጌጣጌጥ መስራት አስተምሮ ወደ ጥፋት እንደመራቸው ሁሉ የዘመናችንን ሳይንቲስቶችን ያስተዋወቁት የሉሲፈርን የመጨረሻውን መንግስት በዲጂታል መረብ እየገነቡ ነው። ይህ ቴክኖሎጂ ወደፊት የሰው ልጅ ወደ ትራንሲዝም በመውሰድ ሰዎችን ከእግዚአብሔር ፍጥረትነት አውጥቶ ወደ ሮቦት ይቀይረዋል። የሰው ልጅ መንፈስ ሲጠፋ ደግሞ የአጋንንት ማደሪያ መሆን እጅግ ቀላል ነው። ጥንታውያን አማልክት አልሞቱም። በስማቸውና በመልካቸው ቀይረው በቴክኖሎጂና በሳይንስ በሚሊዮነሮች ስልጣኔ ውስጥ ተሸሽገው እንጂ ወደፊት የሚመጣ ዓለም የሰው ልጆች ሳይሆን የዲጂታል አማልክትና የአጋንንት መጫወቻ ልትሆን ትችላለች። ለመሆኑ እናንተ የኢሎን መስክ ኒውራሊንክ ቺፕ በቀርብላችሁ በራሳችሁ ፍቃድ ትቀበላላችሁ? ይህ ሳይንሳዊ እድገት ነው ወይስ በጥንታውያን ድርሳናት ላይ የተጻፈ አስፈሪ የአጋንንት መረብ? ሀሳባችሁን በኮሜንት መስጫ ላይ አሳርፉልኝ። ቪዲዮ አዲስ እውቀት ከሰጣችሁ ላይክ ማድረግና ለወዳጅ ለዘመዳጁ ሼር ማድረጋችሁን አትርሱ። የችቡኒ ቻናልን ሰብስክራይብ አድርገው ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ ሰላም ቆዩልኝ።